ከአዳማ ሰማይ ስር ሰላም ተስፋሁን ነኝ። ዛሬ ደግሞ ጉዞዬን ወደ አዳማ ከተማ አድርጌያለሁኝ። ቻናሉ ቴስ ትራቨል ነው። ሰብስክራይብ በማድረግ የጉዞ አካል እንድትሆኑ ጠይቃለሁ። ወደ ቪዲዮ አልፋለሁ። አዳማ እንደገባው ሆቴል ነበር የያዝኩት ሆቴል ቪው ቆንጆ ነበረ። ይህን የመሰለ የንጋት ታይም ላፕስ መስራት አስችሎኛል። ይህ የምትመለከቱት ደግሞ መስተዳድሩ ፊት ለፊት ያለው ላቭ አዳማ የሚለው ለፎቶ የተዘጋጀ ቦታ ነው። ይሄ ደግሞ ፖስታ ቤት አደባባዩ ላይ ያለው ዋርካ ነው። አዳማ በጣም ሞቃት እንደሆነ ነበር የማውቀው። አሁን ግን ሲሄድ ትንሽ አየሩ ቀዝቀዝ ማለት ነገር አለ። ጠዋት ላይም ወክ ለማድረግ የእግረኛ መንገዶቹ ምቹ ስለሆኑ በእግር የሚንቀሳቀስ ሰው በብዛት ማየት የተለመደ ነው። ይሄ ደግሞ እዛው ፖስታ ቤት አካባቢ የሚገኘው የአባ ገዳ ሐውልት ነው። ይህን ቪዲዮ ስቀርጽ በጠዋት ነበር የቀረጽኩት። ለዛ ነው ብዙም ሰው የሌለው። ማታ ላይ መቀመጫም ቦታ አይገኝም። የማታውን ቪዲዮ አሳያችኋለሁ፣ ታዩታላችሁ የሰውን እንቅስቃሴ። በምሽት ጉዞ ላይ ይህን በቪዲዮ ላይ የምትመለከቱትን ስኬተር መሐመድ ይባላል። እሱን አገኘውና ልውሰድ አልኩት። እንደምታዩት ከሱም ጋር የተወሰነች ጊዜ አሳልፈን የተለያየ ነው። በምሽት አባ ገዳ ሐውልት አካባቢ እንደምታዩት ብዙ ሰው ተቀምጦ ፎቶ የሚነሳበት የሚዝናናበት ቦታ ነው። አጠቃላይ ለምሽት ወክ ለማድረግ በጣም የምታምር ከተማ ሆናለች። በጣም የሚያምር ድባብ ነው ያለው። እንደምታዩት ሰው በጣም ነው በእግሩ የሚንቀሳቀሰው። እስኪ አሁን ደግሞ የእግር ጉዞዬን እዚህ ጋር ገታ ላድርግና በመኪና ዞር እያልኩ የከተማዋን የምሽት ድምቀት ላሳያችሁ። ሌላው ደግሞ ሳላነሳ የማላልፈው ነገር አዳማ ላይ የትራፊክ ሕግ እግረኛው ኮንፊደንስ አለው። በቃ ዜብራ ላይ በጣም ኮንፊደንስ አለው እግረኛው። አሽከርካሪው ይቆማል። ዜብራ ጨርሶ እስኪወጣ ድረስ የሚሄድ አሽከርካሪ የተወሰነ ካልሆነ በቀር ሁሉም አሽከርካሪ ቆሞ ነው የሚጠብቀው። ይህን ነገር ጥሩ ነገር አይቻለሁ። አሪፍ ነገር ያየሁት አሽከርካሪዎችም እግረኞችም ላይ በጣም ነው የሚገርመው። በቃ እንዴት እንደሚጠባበቁ ስታዩ በጣም ደስ የሚል ነገር አይቻለሁ። እንግዲህ አዳማን በጣም በጥቂቱ በጣም በትንሹ እችን ታክል አሳይቻችኋለሁኝ። እንቀጥላለን።
ሌሎች ቪዲዮዎችም እዚሁ አዳማ ላይ ሳልወጣ ይኖረኛል ብዬ አስባለሁኝ። አብራችሁን ስለነበራችሁ በጣም አመሰግናለሁኝ። ሰብስክራይብ በማድረግ ቤተሰብ መሆን እንዳትረሱ። አብረን እንጓዛለን። ኢትዮጵያን ዓለምን እንዞራለን ብለን የተነሳ ነው። ይመቻችሁ።